አብዛኛው እዚህ ምድር ላይ ብዙ ችግሮች ማለት ነው የሚመጡበት ምክንያት ሰዎች ምን እንዴት ማድረግ ስላለባቸው ስለማያውቁ ነው። ምንም የማታውቀው ነገር ከሌለ ትጨነቃለህ። የምትጨነቀው ስለማታውቀው እንጂ ስለማትችለው አይደለም። ይኸውላችሁ እዚህ ዓለም ላይ የማትችሉት ነገር ኖሮ ሳይሆን የማታውቁት ነገር ስላለ ነው። ዲፕሬሽን ምንድን ነው? ዲፕሬሽንስ ደግሞ እንዴት መከላከል እንችላለን? ዲፕሬሽንን ማሸነፍ እንችላለን የሚለውን እንመለከታለን። ዲፕሬሽን ድባቴ ምን ማለት ነው? ድባቴ ማለት ጭንቀት፣ መስራት የምትፈልገውን ነገር መስራት አለመቻል፣ እንዲሁም ደግሞ መሆን በምትፈልገው ሁኔታ ላይ መገኘት አለመቻል ድባቴ ይባላል። ዲፕሬሽን አሁን ላይ ብዙ ሰዎችን እያጠቃ ያለ እንደ ወረርሽኝ ሆኗል። ከቅርብ ጊዜ ወዲህ ነው በጣም እየጨመረ የመጣው። ሰዎች ለቴክኖሎጂ በጣም በተጋለጡበት ጊዜ ነው። ወደኋላ ሄደን ካየን ወደ ባክ 90s ምናምን ነገር ስንመለከት ሶሻል ሚዲያ ባልነበረበት ታይም ላይ የሰው ልጅ የኑሮ ላይፍ ስታይል ከባድ በነበረበት ታይም ላይ ዲፕሬሽን የሚባል ነገር የለም። ዲፕሬሽን የሚባለው ኮንሰፕት የመጣው የሰው ልጅን ህይወት ለማሻሻል ተብሎ በመጣው በቴክኖሎጂ ለድባቴ ምክንያት አንዱ ነው። ሰዎች በፊት ረጅም ሰዓት ወስዶባቸው የሚሰሩትን ነገር አሁን በቀላሉና በአጭር ጊዜ ያደርጉታል። ያ ደግሞ ትርፍ ጊዜ እንዲኖሩ ያደርጋቸዋል እና ትርፍ ጊዜያቸውን በአግባቡ መጠቀም ካልቻሉ እዛ በትርፍ ጊዜያቸው የሚሰሩበት ነገር ከሌላቸው እነኚህ ሰዎች ድባቴ ውስጥ ይገባሉ ማለት ነው። የምትሰራውን አታውቅም፣ ምን ማድረግ እንዳለብህ አታውቅም። ስለዚህ በዛ ሰዓት ደግሞ አእምሮ የተለያዩ ነገሮችን ያስባል፣ የተለያዩ ሀሳቦችን ያወጣል፣ ያወርዳል። አንድ ሰው ስራ ላይ በሚሆንበት ጊዜ አእምሮ ስራው ላይ ትኩረት ስለሚያደርግ ሌሎች ስለማይመለከቱ ጉዳዮች ውስጥ አይገባም ማለት ነው። ሶሻል ሚዲያ ከመጣ ጀምሮ ነው ዲፕሬሽን እንደ ወረርሽኝ ሆኖ የመጣበት። አሁን ዲፕሬሽን አንድ ታሪክ እንገራችሁ። በቅርቡ የራሴ ጓደኛ ነው ያወራኝ። ተማሪ ነው። አንብቦ ከጨረሰ በኋላ የሚሰራቸውን ነገሮች ተግባሮች ከፈጸመ ሌላ ምንም ስራ ስለሌለው ራሱን ለማዝናናት ብሎ የሚጠቀመው ሶሻል ሚዲያ ነው፣ ቲክቶክ ማለት ነው። ይነግረኝ ከረጅም ጊዜ በኋላ ያስተዋልኩት ነገር አንዱ ምንድን ነው አለኝ። በማወቅም ሆነ ባለማወቅ ራሱን በተደጋጋሚ ከሰዎች ጋር እያነጻጸረ ያገኘዋል ማለት ከ2 ዓመት በፊት የሚያውቀው ቲክቶከር አሁን ላይ ዝነኛ ቲክቶከር ሆኗል። ራስህን ተመልከት። ከ2 ዓመት በፊት የምታውቀው ልጅ ዝነኛ ሆኗል፣ አሪፍ ገንዘብ እየሰራ ነው። ነገር ግን ራስህን ተመልከት፣ አሁንም ያው ነህ፣ ምንም የተቀየረ ነገር የለም። አእምሮ ከዛ ከቲክቶከር ጋር ያወዳደረ ራሱን ላይ ጥርጣሬ የሚፈጥር ያደርገዋል። ሰዎች ትርፍ ጊዜ ካላቸውና ያንን ትርፍ ጊዜያቸውን የሚያውሉበት ቦታ ከሌላቸው፣ የሚሰሩበት ነገር ከሌላቸው ለድባቴ ወይም ለዲፕሬሽን ቅርብ ናቸው ማለት ነው። ምልክቶቹ ምንድን ናቸው የሚለውን እንመልከት። አንደኛው መስራት የምትፈልገውን ነገር አለመስራት ነው። ሁለተኛ አሉታዊ አስተሳሰቦች በተደጋጋሚ በአእምሮ ውስጥ መታየት ነው። እኔ አልችልም፣ እኔ አልሳካልኝም የሚሉ ሀሳቦች በተደጋጋሚ የምታንጸባርቅ ከሆነ። ሶስተኛው ከነገሮች ለማምለጥ ስትል ራስን በተለያዩ ሁኔታዎች ውስጥ የምትደብቅ ከሆነ በሲጋራ፣ በሶሻል ሚዲያ፣ በኮኬን፣ በሄሮይን በሚባሉ በአደንዛዥ እጽ ውስጥ ራስን የምታገኝ ከሆነ፣ ከነገሮች ለመሸሽ የምትሞክር ከሆነ ይህኛውም አንዱ የድባቴ ምልክት ወይም ደግሞ የዲፕሬሽን ምልክት ነው ማለት ነው። ይህ ምልክቶች ካለባችሁ ከቻላችሁ የሳይኮሎጂ አማካሪ ጋር ብትሄዱ፣ ካልቻላችሁ ደግሞ በአጠገባችሁ ያሉ ሰዎችን ብታወያዩቸው መልካም ነው። የዲፕሬሽን አንዱ መጥፎ ነገር ምንድን ነው? ራስን ከዲፕሬሽን ውስጥ አወጣለሁ ስትል የማይሆን ነገር ውስጥ ራስን ትከታለህ። አንድ መረዳት የሚገባችሁ ነገር ምንድን ነው መሰላችሁ? ራስን ካለህበት ሁኔታ አመልጣለሁ ብለህ እንደዚህ አይነት ነገሮች ውስጥ የምትከት ከሆነ በኋላ ላይ የማትወጣ አዘቅት ውስጥ የማትወጣበት ችግር ውስጥ ነው የሚከትህ። አሁን እያደረክ ያለው አሁን እየፈጸምክ ያለው ከዚህ ችግር አመልጣለሁ ብለህ እየፈጸምክ ያለው ተግባር በኋላ ላይ መልሶ ወደ ችግር የሚከትህን ተግባር እየከተትክ ነው። አሁን የሚያስፈልገው አንተ ትክክለኛ ይህንን ችግር ሊፈታልህ የሚችል የሚያውቅ ሰው ወይም ደግሞ ወደ ቤተክርስቲያን ሄደህ ጸበል መሞከር፣ ንስሐ መግባት የሚባሉ በየሃይማኖታችሁ መፍትሄ መፈለግ ነው። ካልሆነ ግን ዲፕሬሽን ኖሮባችሁ ምን ማድረግ ሳችሉ ቀርታችሁ ካላችሁ የሆነ ነገር አሁን ላይ መፍትሄ ካልፈለጋችሁ ይሄ ነገር ሄዶ በኋላ ላይ ህይወታችሁን ያመሰቃቅለዋል። ዲፕሬሽንን እንዴት እናጥፋ፣ ከራሳችን ላይ እንዴት እናላቀውና በፊት ወደ ነበርንበት ወደ ደስተኛው እኛነታችን እንዴት እንመለስ የሚለው ነገር ደግሞ ላሳያችሁ። የመጀመሪያው ዲፕሬሽንን ለመከላከል አንደኛው በከንቱ የምታባክነው ጊዜ ኖር የለበትም። ጊዜህን በንቃት ማሳለፍ አለብህ። የቀረህን ታይም ደግሞ ለእረፍት ብለህ የምትጠቀማቸው ታይም አለ። ለመዝናኛ ብለህ የምትጠቀምባቸው ታይም፣ ለቤተሰብ ሰዓት ብለህ የምትሰጣቸው ታይሞች አሉ። እነኛ ሰዓቶች እንደተከበሩ ሆነው ግን ዝም ብለህ ቁጭ ብለህ ለረጅም ሰዓት የምትከነከንበት አእምሮ ፋታ የሚያጣበት ሁኔታ መኖር የለበትም። ያንን ሰዓት ለአእምሮ መስጠት የለብህም። አእምሮ የሚጀምር ገና ከእንቅልፍ ስትነሳ ችግሮችን በመዘርዘር ካልጋ ይጀምርሃል። በዛ ሰዓት አእምሮን የምታዳምጠው ከሆነ ተደጋጋሚ እነኛን ችግሮች ያሉብህን ችግሮች በማምጣት ወደ ዲፕሬሽን ውስጥ እንድትገባ፣ ወደ ጥልቅ ውስጥ እንድትገባ ያደርጋል ማለት ነው።
ሁለተኛ ዲፕሬሽንን ለመከላከል የአካል እንቅስቃሴ ማድረግ ነው። የአካል እንቅስቃሴ ማድረግ በሚገባ ዲፕሬሽንን ኮንትሮል እንድታደርግ ያደርግሃል። ማለትም ከአእምሮ ውስጥ በመውጣት ትኩረትን ሰውነት ላይ እንድታደርግ ያደርግሃል ማለት ነው። ብዙ ፕሮፌሽናል ሰዎች የሚመክሩትም ወይም ብዙ ቴራፒዎች የሚመክሩት አንደኛው የአካል እንቅስቃሴ እንድታደርግ ነው። ሰውነትህ መንቀሳቀስ ሲጀምር የአእምሮ ትኩረት ወደ ሰውነትህ ስለሚሆን ከአእምሮ ወጥተህ አሁን ላይ ሰውነት ላይ ትኩረት እንድታደርግ ያደርግሃል። ይህንን ተግባር ደግሞ በተደጋጋሚ ስትፈጽመው አእምሮ ሰውነትን ኮንትሮል ማድረግ ይጀምራል። ማለትም ትኩረቱ በሙሉ እንቅስቃሴ ላይ ማድረግ ይጀምራል ማለት ነው። የሰውነትን እንቅስቃሴ ደግሞ ስትቆጣጠር አእምሮህን ደግሞ በኋላ ላይ መልሰ በሰውነት እንቅስቃሴ አማካኝነት ትቆጣጠረዋለህ ማለት ነው። ሪቨርስ ኢፌክት ነው ያለው ማለት ነው። ሶስተኛው ደግሞ ራስን ዴቨሎፕ ማድረግ ነው። ዲፕሬሽን አብዛኛው ይውላችሁ ዲፕሬሽን የሚመጣበት ምክንያት ሰዎች ምን ማድረግ እንዳለባቸው ስለማያውቁ ነው። ችግር መፍትሄ እንደሌለው ካመንክና ከተቀበል ሁሌም ተጠቂ እንደሆንክ አድርገህ ነው የምታስበው። ይኸውልህ አእምሮ የሚያጨናንቅበት ምክንያት ዲፕሬሽን ውስጥ የምገባበት ምክንያት ለችግር መፍትሄ እንደሌለ ስለሚነግረህና ምንም አማራጭ እንደሌለ ስለሚነግረህ ህይወት እየተበላሸ እንደሆነ በቃ ከዚህ በኋላ ምንም ነገር ተስፋ እንደሌለ አድርጎ ስለሚያሳየ ዲፕሬሽን ውስጥ ትገባለህ። ዲፕሬሽን አንዱ የተስፋ መቁረጥ ምልክት። ነገሮች እንዴት እንደሚሰሩ ማወቅ መማር ዲፕሬሽን እንድትቆጣጠር ያደርጋል ማለት ነው። በምን ነገር ላይ ነው ዲፕሬስ የሆንከው? በምን ምክንያት ነው? ምን አልሳካ ብለው? ቢዝነስ አልሳካ ብሎ ከሆነ ቢዝነስ እንዴት እንደሚሰራ ለማወቅ ሞክር። ቢዝነስ እንዴት እንደሚሰራ ራስን አስተምረው። ቢዝነስ እንዴት እንደሚሰራ ወተህ ተመልከት። ማርኬቱ ላይ ያንን ማድረግ ከቻልክ የጨነቀ ቢዝነስ እንዴት እንደሚሰራ ስለማታውቅ ስለነበረ ድባቴ የመጣው በዛ ምክንያት ከነበረ ኦኬ አሁን ቢዝነስ እንዴት እንደሚሰራ ታውቃለህ። ስለዚህ ድባቴ አንተ ጋር ምንም ሊሰራ አይችልም ማለት ነው። አብዛኛው እዚህ ምድር ላይ ብዙ ችግሮች ማለት ነው የሚመጡበት ምክንያት ሰዎች ምን እንዴት ማድረግ ስላለባቸው ስለማያውቁ ነው። ምንም ማታውቀው ነገር ካሌለ ትጨነቃለህ። የምትጨነቀው ስለማታውቀው ነው እንጂ ስለማትችለው አይደለም። ይኸውላችሁ እዚህ ዓለም ላይ የማትችሉት ነገር ኖሮ ሳይሆን የማታውቁት ነገር ስላለ ነው። እንድትችሉ ከፈለጋችሁ ማወቅ አለባችሁ። ስለዛ መቻል ስለምትፈልጉት ነገር መረጃው ይኖራችሁ። መረጃው ካላችሁ ራሳችሁ ካወቃችሁትና ያን ነገር በተደጋጋሚ ካደረጋችሁ ደግሞ በቀላሉ ልታሳኩት ልታደርጉት ትችላላችሁ ማለት ነው። ያ ማለት ደግሞ እንደዛ ዲፕሬሽን አይነት አንዛይቲ ስትረስ የሚባሉ ነገሮች እናንተ ጋር ምንም አይችሉም ማለት ነው። ስለዚህ እኛ ራሳችንን በሩን የምንሰጣችሁ ረጅሙን ጊዜያችንን በሶሻል ሚዲያ በማይሆን የሶሻል ሚዲያ ኮንተንት አእምሮን የምታጨናንቀው ከሆነና አንተ ደግሞ ያንን እዛ ሶሻል ሚዲያ ላይ የሚያደርጉትን ነገር አንተ ማድረግ ካልቻል አእምሮ ከዛ ራስን ከነኛ ሰዎች ጋር ያወዳደራል። በዚህ ጊዜ ደግሞ አንተ ያለህበት ቦታ ከነሱ ያነሰ ከሆነ አእምሮ ይወቅታል። ለአእምሮ ራስህ ነህ የመገብከው ያለው እንዲያስጨንቅህ እየፈቀድክለት ያለው አንተ ነህ። ኮንተንቶችን እያየህ አእምሮ መቼም በጣም ጎበዝ በርታ ድንቅ እንዲልህ አትጠብቅም። ስለዚህ ኮንሱም የምታደርግበትን ነገር ቀይር። ያንን ማድረግ ከቻልክ ነው ዲፕሬሽንን ኮንትሮል ማድረግ ትችላላችሁ። ይኸው ዲፕሬሽን ብዙ ሰዎችን እየገደለ ነው። ዲፕሬሽን ብዙ ሰዎችን አቅም ያላቸውን ሰዎች አስሮ እያስቀመጠ ነው። ምክንያቱ ግን ይኸውላችሁ ምክንያቱ ቅድም የነገርኳችሁ አንደኛው አለማወቅ ነው። በሃይማኖታችሁ ላይ ደግሞ ጠንካራ አለመሆናችሁ ምክንያት ነው። ዲፕሬሽን እያጠቃቸው ያለበት ምክንያት ገንዘብ የለህም ብሎ የሚያስጨንቅ ከሆነ ወተህ ስራ። ጓደኛ የለህም ብሎ የሚያስጨንቅ ከሆነ ወተህ ሰዎችን ተዋወቅ። ስኬታማ አትሆንም ብሎ የሚያስጨንቅ ከሆነ የሆነ አዳዲስ ስኪል ተማር። ያንን የተማርከውን ስኪል ደግሞ መተግበር ሞክር። ያንን ማድረግ ከቻልክ ዲፕሬሽንን ማሸነፍ ትችላለህ። ሁሉም ነገር ያለው አእምሮ ውስጥ ነው። ምንም ነገር እዚህ ውስጥ መጀመሪያ ካሸነፍከው ውጭ ላይ ማሸነፍ አያቅትም። ይሄ የተረጋገጠ እውነት ነው። መጀመሪያ ማሸነፍ ያለብህ አእምሮ ውስጥ ነው። ዲፕሬሽን ያለው እዚህ አእምሮ ውስጥ ነው፣ የትም አይደለም። ሁሉም በሽታ ያሉት አእምሮ ውስጥ ነው። ዲፕሬሽንን መጀመሪያ አእምሮ ውስጥ ማሸነፍ ቻልክ ማለት ህይወትን ማሸነፍ ቻልክ ማለት ነው። ስለዚህ ይሄ ቪዲዮ ከተመቸ ላይክ፣ ሼር ማድረግ እንዳትረሳ። ኔክስት ታይም እስክንገናኝ ድረስ ይመቻችሁ።